እሁዶቼን እንደዚህ የማርፍበትና ሪጁቬኔት የማደርግበት ካደረኩት በኋላ ህይወቴ በጣም የተቀየረው። እስቲ ይሄን የመሰለ እሁድ አብረን እናሳልፍ። ድሮ ኖርማሊ እሁዴ ላይ ሞስት ኦፍ ዘ ታይም ኢን ማይ ዊክ በጣም ፕሮዳክቲቭ የሆነ ዊክ ማሳልፍ ሰው ነበርኩኝ። ከዛ ደግሞ እሁዴንም ስቲል አይ ፊል ዲስ አንዛይቲ ሁሌ ፕሮዳክቲቭ መሆን እንዳለብኝ አይነት ፊሊንግ ውስጥ ሆኜ ማለት ነው። እና ከዛ ዌን አይ ስታርትድ ቱ ስሎ ዳውን እና እሁዶችን እንደዚህ ለማረፍ ቸርች ለመሄድ ከቤተሰብ ጋር ጊዜ ለማሳለፍ ምናምን ከተጠቀምኳቸው በኋላ አይ ቢኬም ኢቨን ሞር ፕሮዳክቲቭ እና ሞር ኢንትረስትድ ቱ ቢ ሞር ላይክ ኤነርጄቲክ ሆንኩኝ። ሞር ህይወት እንዲያጓጓኝ ምናምን ሆንኩኝና አይ ዋንት ቱ ኢንካሬጅ ዩ ጋይስ እንደዚህ አይነት እሁዶች እንድታሳልፉ። እንዳያችሁት መጀመሪያ ትንሽ ሲምፕል ሜካፕ ሰራሁኝ፣ ልብሴን መረጥኩ፣ ከዛ ቦርሴ ውስጥ እቃዎቼን አስገባባሁ። ከዛ ሲምፕል በት ኪዩት የሆነ ልብስ ነበረ የመረጥኩት፣ በጣም የወደድኩት። ኤቭሪቲንግ ዋዝ ቬሪ ኪዩት። እና ትንሽ ደግሞ ሰሞኑን ዝናብም እያስቸገረ ስለነበር ስካርፍ ጨመርኩ። አያምሩም? በእናታችሁ በጣም የወደድኩት። the look was everything። ከዛ ሄድን አብረን፣ ቤተሰብም አብሮ ነበረ እና ቸርች ገባን። I can never spend my Sundays in a better place than this እና በጣም ኤክሳይትድ ነኝ ለዚህ። ከዛ ቤት ስንመጣ በጣም የሚገርም ምሳ ነበር እናቴ የሰራችው። የምሬ ነው ማለት የትም ሬስቶራንት የትም ቦታ እንደዚህ የሚጥም ቺክን በልቼ አላውቅም። እና እናቴ ሁሌ ነው የምላት you are the best። እና ቺክኑ በጣም የሚገርም ነበረ፣ ቬጅተብል ነበረ እና ከራይስ ጋር አብረን በላን፣ አብረን ጊዜ አሳለፍን። ከዛ አያታችን ጋር እንሄድ ነበረ። አያታችን ጋር ሄድን። እሱን መቅረጽ አልቻልኩም፣ ግን እሁድ ይህን ይመስላል። What does your perfect Sunday look like? እስኪ let me know in the comments. Thank you for watching. Bye.